ሌላኛው አስገራሚ ነገር በገዳማቱ መካከል ያሉት ምስጢራዊ ዋሻዎች ናቸው። ከጣና ቂርቆስ እስከ ዳጋ እስጢፋኖስ በውሃ ስር የሚያገናኙ መተላለፊያዎች እንዳሉ በስፋት ይነገራል። እነዚህ ዋሻዎች በጦርነት ወቅት ንዋየ ቅድሳትንና ታሪካዊ መጽሐፍትን ለመደበቅ ያገለግሉ እንደነበር ይታመናል። አንዳንዶች ደግሞ እነዚህ መተላለፊያዎች እስከ አክሱም ጽዮን ድረስ ይዘልቃሉ ይላሉ። ይህ እንዴት ሊሆን ቻለ? ያን የነበረው የስነ ህንጻ ጥበብ ምን ይመስል ነበር? የጣና ምስጢር በዚህ አያበቃ። በሚቀጥለው ክፍል በውሃው ጥልቀት ስር ስላሉት አስገራሚ መልክዓ ምድራዊ ምስጢሮችና በአካባቢው የሚሰሙትን መንፈሳዊ ድምጾች በዝርዝር ይዘንላችሁ እንቀርባለን። ይህንንና መሰል ያልተሰሙ የሀገራችንን ታሪኮች ለማግኘት ማህደረ ታሪክን ሰብስክራይብ በማድረግ ቤተሰብ ይሁኑ። የዛሬው ዝግጅታችን ከተመቻችሁ ላይክ ማድረጋችሁንና ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። እናንተስ በጣና ሐይቅ ስር ስላሉት ምስጢሮች የምታውቁት ነገር አለ? በኮሜንት መስጫው ላይ ያጋሩ። በክፍል 2 እስከምንገናኝ የጥንቱ ምስጢር መጋረጃ መገለጡ ይቀጥላል። ቸር ሰንብቱ።